እንዴት ናችሁ? ዛሬ ኢኒሻል ስታቲስቲካል ኤክስፕሎሬሽን በዲጂታል ኢሜጅ እናያለን። እሺ ሁላችሁም እንግዲህ ራስማጅን ባለፈው ጭናችኋል ብዬ አስባለሁ። ከዛ በኋላ ዳታውን ኢምፖርት ማድረግ፣ ዩኒቫሪየት ስታቲስቲካል አናሊሲስ መስራት እንዲሁም ደግሞ ማልቲቫሪየት ስታቲስቲካል አናሊሲሶቹን እንዴት እንሰራለን የሚለውን ዛሬ ታያላችሁ ማለት ነው። ከከፈታችሁት በኋላ እንግዲህ ራይት ክሊክ አድርጋችሁ ኦፕን የምትሉት ከዛ በኋላ ዳታችሁ ያለበት ቦታ ላይ በዚህ መልኩ ሄዳችሁ ይሄ ለአንድ ሰዓት ዳታ ነው ያወረድኩት። ዳታ ታይፑን ቲፍ ማድረግ አለባችሁ። በአንዱ ዋንን ልምረጠው እና ኦኬ ለዋለው። በዚህ መልኩ ኢምፖርት አያደርጉም አንዳንድ ሳተላይት ኢሜጆች። እንደምታዩት ኤረር ሜሴጅ ነው እያመጣልኝ ያለው። እንደዚህ ካላችሁ ምንድን ነው የምታደርጉት? ዳታ ማኔጅመንት ላይ ገብታችሁ ኢምፖርት ዳታ የምትላለች እሷን ትጫናላችሁ ማለት ነው። ከዛ በኋላ ዳታ ታይፑን ቲፍ ታደርጋላችሁ። እዚህ ጋር እንደምታዩት ዳታችሁ ያለበት ቦታ ላይ መሄድ ነው። ከዛ ቀጥታ በዚህ መልኩ እመርጠዋለሁ የመጀመሪያውን ባንድ። ከዛ በኋላ አውትፑቱንም ሰፓሬት የሆነ ፋይል ስለሆነ የሚያስቀምጥላችሁ እዛው ተመሳሳይ ቦታ ላይ አስቀምጠዋለሁ ማለት ነው። ሪኔም ማድረግ ይጠበቅባችኋል ከዛኛው ጋር እንዳይመሳሰልባችሁ። በዚህ መልኩ ጨርሳለሁ ማለት ነው። ይሄኛውን ዊንዶው ዝም ብላችሁ ኦኬ ብላችሁ ለፉት። እንትን የለውም። ፕሮግራም በዚህ በኩል ራን አድርጎ እስከሚጨርስላችሁ ይጠብቃላችሁ ማለት ነው። እንግዲህ መልቲቫሪየት ስለሆነ የምሰራው አንድ ሁለተኛ ኢሜጅም ያስፈልገኛል። እሱንም ኢምፖርት ላድርግ። በተመሳሳይ መልኩ ተመሳሳይ ስቴፖችን መከተል ነው። ሬሰንት ማለት ትችላላችሁ። በአንድ ቴንን ላስገባው፣ አንተም ተመሳሳይ እሱን አስገቡ። አውትፑቱንም በዚህ መልኩ አስተካክላለሁ፣ እኔም አስተካክላለሁ ማለት ነው። ይሄኛው እንግዲህ እንደዚህ በዚህ መልኩ ጨርሶልኛል። ከዚህ በኋላ ምንድነው ቀጥታ ራይት ክሊክ አድርጌ ኦፕን ራስተር ለዋለው። ዳታው ያለበት ቦታ ላይ ሬሰንት በማለት ይሄድና እንግዲህ በዚህ መልኩ ኢምፖርት አደርጋለሁ ማለት ነው። አሁን በቀላሉ እንደምታዩት ኢምፖርቱን ራይት ክሊክ አድርጋችሁ እዚህ ጋር ፊት ቱ ፍሬም ትሉታላችሁ። በዚህ መልኩ ዳታችንን ማየት ኤክስፕሎር ማድረግ እንችላለን ማለት ነው። ዙም ማድረግ፣ ዙም አውት ማድረግ። እነዚህ ይሄ ነጩ እንግዲህ ደመና ነው እንደምታዩት። ፓን ማድረግ ትችላላችሁ። በዚህ መልኩ ካያችሁ በኋላ ሜታ ዳታውን ነው ቀጥታ የምታዩት። መጀመሪያው ዩኒቫሪየት አናሊሲሳችን ሜታ ዳታ በማየት ነው የሚጀምረው። በዚህ መልኩ ይከፍትላችኋል። ጄኔራል ላይ ፋይል ኢንፎርሜሽን እንደምታዩት አለ እዚህ ጋር። ሌላው እንግዲህ 60 ቢት ነው ይሄኛው ዳታ። ስታቲስቲካል ኢንፎርሜሽን አለው። ሚኒመም፣ ማክሲመም፣ ስታንዳርድ ዴቪዬሽን እዚህ ጋር ተቀምጧል። ማፕ ኢንፎርሜሽን አለው። ፕሮጀክሽን ሲስተም አለው። ፕሮጀክሽን ሲስተሙ ፕሮጀክሽን ላይ ኢንዲቴል እዚህ ጋር ተቀምጧል። ሂስቶግራማችን የትኛው ኢሜጅ ሂስቶግራም ይህንን ይመስላል ማለት ነው። ፒክስል ዳታውን በዚህ መልኩ ማየት ትችላላችሁ። እያንዳንዱ ፒክስል ቫሊዎቹ እዚህ ጋር በቴብል መልኩ ሪከርድ ተደርገው ተቀምጠዋል ማለት ነው። ይሄኛው እንግዲህ አንድ የዩኒቫሪየት ስታቲስቲካል አናሊሲስ አንዱ መንገድ ነው። ይህንን ካያችሁ በኋላ ቀጣይ ኢንኩዌሪ የሚባል ይሄኛው ኦፕሽን አለ። ምንድነው የምታደርጉት? እዚህ ጋር እያንዳንዱን ፒክስል ዳታ ነው እዚህ ጋር የሚያሳያችሁ። ለምሳሌ እዚህ ጋር ጥቁሩ የደመናው ሻዶ ነው። ደመናው ደግሞ አለ እንግዲህ ጥቁሩ 0 ነው ቫሊዩ። ያ ማለት እንግዲህ ምንም አይነት ሪፍሌክታንስ አልመጣም ማለት ነው ወደ ሳተላይቱ፣ ደመናው ስለጋረደው ነው። ሌላ ቦታ ላይ ብታዩ ከ0 እስከ 255 ነው። ኤግዛክትሊ 0 አይሆንም፣ ኤግዛክትሊ 255 አይሆንም አንድ ዲጂታል ቫሊዩ ማለት ነው። እንግዲህ ይሄ ነው። ሌላኛው እንግዲህ ቱዲ ቪው መጨመር እንችላለን። እዚህ ጋር አንደኛውን ዲጂታል ዳታ እዚህ ጋር ኦፕን ማድረግ እችላለሁ። በአንድ ቴንን ለምሳሌ እዚህ ጋር ልክፈተውና ተመሳሳይ ፊት ቱ ፍሬም ስትሉት ይመጣላችኋል።
እንግዲህ አንደኛውን ኢሜጅ ሳልነካ አንደኛውን ዙም እያደረኩ በዚህ መልኩ ኤክስፕሎር ማድረግ ትችላላችሁ ማለት ነው። ከዛ ቀጥሎ ያለው ሊንክ ማድረግ ነው። እነዚህ ሁለቱን ዳታዎች ሊንክ ማድረግ እና በኢንኳየሪ መሰረት ተመሳሳይ ቦታ ላይ አንዱ ጋር በማስተካከል ሁለተኛው ላይ ያለውን ዳታ በዚህ መልኩ ማየት እንችላለን። ሁለቱን ኢሜጆች ሊንክ አድርገን ይህን ከጨረሳችሁ እንግዲህ ቀጣዩ ስቴፕ ሜዥር ማድረግ ትችላላችሁ። እዚህ ጋር ዲጂታል ዳታው ላይ ያለውን በፖይንት ላይን፣ ፖሊጎን እንደዚህ አይነት እንትኖችን ተጠቅማችሁ ሜዥር ማድረግ ለምሳሌ በላይን በዚህ መልኩ ሌንግዙን የሰራሁት ሌንግዝ ይህን ያክል ነው ማለት ነው። እሱን ማድረግ ትችላላችሁ። ሌላው እንግዲህ ወደ መልቲቫሪየት አናሊሲስ ብንሄድ የሚሻለው ሁለተኛውን በአንድ ኢምፖርት ያደረኩትን በዚህ መልኩ እንትን ላድርገው እና መልቲቫሪየት ከመሄዳችሁ በፊት እዚህ ራስተር ላይ ገብታችሁ ስታክ ማድረግ አለባችሁ ኢሜጃችሁን። ማለት ሁለቱን ኢሜጅ አንድ ኢሜጅ ማድረግ ማለት ነው። በዚህ መልኩ በአንድ ዋን እና በአንድ ቴንን አድ አደርጋለሁ ማለት ነው። እንደምታዩት በአንድ ቴን በአንድ ዋን ያለ አውትፑቱን እመርጥለታለሁ። እዛው የተለመደው ቦታ ነው እኔ የማደርገው። ስታክ በአንድ ዋን በአንድ ቴን ብዬ ሪኔም አደርገዋለሁ ማለት ነው። ከዛ በኋላ ኦኬ ማለት ነው። በዚህ መልኩ ይጨርስላችኋል። እሱ ከጨረሰ በኋላ ምንድነው የምታደርጉት? ቀጥታ ወደ መክፈት ነው። ያኛውን ስታክ ያደረጋችሁትን ኢሜጅ እዚህ ጋር ታደርጉታላችሁ። በዚህ መልኩ ይመጣላችኋል። ከዛ ቱልቦክስ ላይ ትሄዱና ስፓሻል ሞዴል ኤዲተር የሚል አለ። እዚህ ጋር ሁሉንም ሞዴል የምሰሩት በዚህ ነው። ዛሬ ኮሪሌሽን ነው የምንሰራው። እሱን ለመስራት እዚህ ጋር ኦፕሬተሩ ላይ ኢንፑት ላለው ከዛ ኢንፑት ፖርት አስገባለሁ ቻንድ ፖርት ፔጅ። ከዛ በኋላ ራስተር ኢንፑት ራስተር ኢሜጁን ማስገባበት ኦፕሽን ነው ይሄኛው። ከዛ ቀጥሎ አውትፑት ኮሪሌሽን ብዬ ሰርች ያደርጋለሁ። ኮሪሌሽን ኦፕሬተሯን አመጣው። አውትፑት ላይ እንግዲህ ዳታው የሚቀመጥበት ብዙ አይነት እንትን አለ። የኔ ኮሪሌሽን ስለሆነ ቴብል ፋይል አውትፑት የምትለዋን እሷን አንድ አውትፑት እጠቀማለሁ። ከዛ በኋላ አውትፑት ፖርት አስገባበታለሁ ማለት ነው። በዚህ መልኩ ፖርቶችን ሪአሬንጅ ማድረግ ማስተካከል ያው ለቪዚቢሊቲ ቀለል እንዲል ማለት ነው። ካስተካከልኩ በኋላ እያንዳንዱን ኮኔክት አደርገዋለሁ ማለት ነው። የኢንፑት ፖርቱን ከኦፕሬተሩ ኢንፑት ጋር የኦፕሬተሩን አውትፑት ደግሞ ከአውትፑቱ ኢንፑት ጋር እያደረግኩ በዚህ መልኩ ኮኔክት አድርገዋለሁ ማለት ነው። እንግዲህ ይሄ አንድ ሞዴል ሆነ ማለት ነው። ከዛ ምንድነው የምታደርጉት? ኢንፑት ራስተሩ ላይ ትሄዱና ደብል ክሊክ ታደርጋላችሁ። ከዛ ማስገባት የምትፈልጉትን ራስተር ትመርጣላችሁ። ሳክ የሆነውን ነው የምትፈልጉት፣ ምክንያቱም ከአንድ በላይ ባንድ ያስፈልጋችሁ እዚህ ጋር ኮሪሌሽን ስለምትሰሩ ማለት ነው። ከዛ በኋላ ኮሪሌሽን ላይ ትመጣላችሁ፣ ማለት አውትፑቱ ላይ ትመጣላችሁ። ፋይል ታይፕን የመረጣችሁትን እኔ ኔቲቭ በሚለው ላድርገው። ፋይል ኔሙን እና ሎኬሽኑን እዚህ ጋር ኮሪሌሽን ሪዛልቱን የሚያስቀምጥላችሁ ማለት ነው። እኔ ኮሪሌሽን በአንድ ዋን በአንድ ቱ ብዬ እዚህ ጋር ሴቭ አደርገዋለሁ ማለት ነው። በአንድ ዋን በአንድ ቴን እንደዚህ አደርገዋለሁ። ከዚህ በኋላ ከላይ መጣችሁ ራን ለምታደርጉት እዚህ ጋር እንደምታዩት ኮሪሌሽን ኢግኖር የሚል አንድ ኦፕሽን አለ። እሱን ማየት አለብን ግዴታ። ኮሪሌሽን ኢግኖር ማለት ምንድን ነው? ለምሳሌ ኢሜጃችን ላይ ቅድም ደመና እያያችሁ ነበር፣ ሻዶ እያያችሁ ነበር። እነሱን ፒክስሎች አቮይድ ማድረግ አለብን ከኮሪሌሽን ውስጥ። አለዛ እነዛ ካልወጡ ምንድነው የሚሆነው? ኮሪሌሽን ሪዛልታችንን ያበላሹብናል ማለት ነው። ስለዚህ ደመና የያዘውን እንትን እንሄድና እናየዋለን ማለት ነው። ፒክስል ቫሊዩን ማለት ነው። እንደምታዩት እዚህ ጋር ደመናው ጋር ካረኩት በኋላ የሉክአፕ ቴብል ቫሊዩን ያለው እንደምታዩት 255 ነው። ከዛ ውጪ ደግሞ በደንብ ዙም አድርጋችሁ እዚህ ጋር የደመናው ሻዶ ያረፈበት
እሱም አቮይድ መደረግ ወይም ኢግኖር መደረግ አለበት። እንደምታዩት ሉክአፕ ቫሊዩ 0 ነው የሻዶ ማለት ነው። ስለዚህ እነዚህን 0 እና 255 የሚሉ ፒክስል ቫሊዎቹን ኢግኖር ማድረግ አለብን ማለት ነው። እሱም እንዴት ነው የምታደርጉት? እዚህ ጋር ራስተሩን ከኮሪሌሽኑ ጋር ኢግኖር የምትለው ጋር ኮኔክት ታደረጉና ኮሪሌሽኑን ስትነኩት ኢግኖር የምትል ቴብል ትመጣላችኋለች። እዛች ጋር 0 እና 255 ብላችሁ ትጽፋላችሁ። እሺ እንደሱ ካረጋችሁ በኋላ ምንድነው ራን የምታደርጉት? በዚህ መልኩ ራን ያደርግላችኋል ማለት ነው። እዚህ ጋር ግን አንድ የገጠመኝ ችግር ምንድነው? ራን አድርጎ አልጨርሳለ። በጣም ሲኑ ሰፊ ስለሆነ ማለት ነው። በዚህ መልኩ ድሮይንግ ላይ ገብቼ ሬክታንግል ሰራለሁ። ከዛ ራስተር ላይ ትመጡና ሰብሴት ኤንድ ክሊፕ የምትላለች በእሷ መቁረጥ ነው የፈለግኩት እንትኑን ኢንፑቱን በዚህ መልኩ ስታክ ያደረጋችሁትን ታስገቡለታላችሁ። በአንዱ አንዱ የሚለውን ማለት ነው። አውትፑቱን ደግሞ እዛው ተመሳሳይ ቦታ ላይ ሰብሴት የሚል ስም ጨምሬበት አስገባዋለሁ ማለት ነው። ምክንያቱም ምንድነው ሙሉ ፕሮሰስ አድርጎ አልጨርሳለሁ፣ ታይም ቴኪንግ ሆነብኝ። ከዛ ኤኦአይ የምትለዋን ቪወር አድርጋችሁ እችኛዋን ክሬት ያደረጋችኋታል ባውንደሪ ወይም ድሮ ያደረጋችኋትን ሼፕ በዛች እንዲቆርጥላችሁ ነው ፐርፖዙ። በዚህ መልኩ ተዘጉትና ሌሎቹን እዚህ ጋር በምታዩት መልኩ ኦፍ አደርጋችኋለሁ። እችኛዋን ኤሪያ ኦፍ ኢንተረስቷንም ሪሙቭ አደርጋታለሁ። ከዚህ በኋላ አታስፈልገኝም። ከዚህ በኋላ እንግዲህ ሰብሴቴን ኢምፖርት አደርጋለሁ ማለት ነው። በዚህ መልኩ ሰብሴት የምትል ስም ያለባት ናት መጨረሻ ላይ። ስለዚህ የዚችኛዋን ብቻ ኮሪሌሽን ፕሮሰስ ላድርግ። እንደምታዩት ኢንፑቱን ከዛ ይችኛዋን አስገባለሁ ማለት ነው። ሰብሴት ትለዋን አስገባለሁ። ከዛ ኦኬ ላለው ይችኛዋን አትሪቢዩት ቴብሉን ከኮሪሌሽን ኢግኖሩ ጋር አስገባና ኢግኖር የሚደረገውን ቫሊዩ 0 እና 255 አደርጋለሁ ማለት ነው። ስለዚህ እንደምታዩት 0 ብቻ ነው ያለው፣ ደመና የለውም ማለት ነው የቆረጡት ቦታ ላይ። ስለዚህ መቁረጣችሁ አንዱ ጥቅሙ እሱ ነው። አውትፑቱን እንደ አዲስ ነው የሚሰጡት። ዚጋ ኮሪሌሽን ብቻ ነው ያለው። ኮሪሌሽን ብዬ ኦኬ ያልኩት። ከዚህ በኋላ ራን ማድረግ ትችላላችሁ ማለት ነው። ራን ሲያደርግላችሁ እንግዲህ መጨረሻ ላይ የሰጣችሁበት ቦታ ላይ እንደምታዩት ጨርሷል። መሄድ ነው። እሱን በኖትፓድ የምታዩት ኮሪሌሽን የሚል መጥቷል። እሷን በኖትፓድ ከፍታት አለው። 4 ቁጥሮች ናቸው የሚመጡት እንግዲህ በዚህ ጋር 1 እና 1 ሁለቱ ዋናው ይሄ ኔጌቲቭ 0.75 እሱ አር ቫሊዩ ወይም ኮሪሌሽን ቫሊዩ ነው። ከዛ ውጭ ሁለቱ አሮች ደግሞ እርስ በርስ ኮሪሌት ሲያደርጉ የሚመጣው ሪዛልት ይሆናል ማለት ነው።